ትገባለህ ትዳር ውስጥ አይቀርም እንዳትፈራው ተስፋ አደረጋለሁ። እሺ ማግባት በፊት ተጠንቀቅ። እሺ ጊዜው ይሰድ። ፕሪማሪታል ካውንስሊንግ አለ። ቅድመ ጋብቻ ምክር አለ። መዘጋጀት አለበት። ፕሪፔር ማድረግ አለበት። በትክክል ያንተ የህይወትህ ሜት መሆኗን አጋርህ መሆኗን አጣራ። ጸልይ፣ ጊዜው ይሰድ። አጠገብ ያሉ የኔ የምትላቸውን ሰዎች አማክር እና እንደዛ አድርገህ ስታገባ ቀይ ምንጣፍ አይደለም የሚጠብቅህ፣ አበባ በአበባ አይደለም የሚጠብቅህ፣ እንደ ፊልሙ አይደለም። እሺ ቻሌንጆች አሉ። ትዳር ውስጥ ኮንፍሊክት አለ። በኮንፍሊክት መካከል ያንን እንዴት ሶልቭ እንደምታደርግ ነው ትለምደዋለህ። ከዛ ያሁን በዓለም ላይ ዋነኛ ነምበር 1 የፍቺ ምክንያት ኮሚኒኬሽን መግባባት ነው። እሷ ስትናገር አንተ ስትናገር እሷ የምትመልሰውን ነው የምታስበው፣ እሱ ሲናገር ደግሞ እሷ የምትመልሰውን ነው የምታስበውና አርጊውመንት ይፈጠራል። ጭቅጭቅ ቁጥር 1 በዓለም ላይ አሜሪካ፣ ካናዳ፣ ኤቭሪዌር ቁጥር 1 ኮሚኒኬሽን ችግር። ስለዚህ እንዴት ኮሚኒኬት እንደምታደርግ ቀድመህ ታስብበታል። ሁለተኛው ኮምፓቲቢሊቲ የሚባለው ኮምፓቲቢሊቲ የሚባለው እንደዚህ መግጠም ነው። አንተ የምትሰራው ስራ አለ፣ ባለቤትህ የምትሰራው ስራ አለ። ያንን አንዱ የሌላውን መሸፈን። ለምሳሌ አንተ ኤክስትሪምሊ ቢዚ ከሆንክ ከዛ አንተ የለህም ቤት ውስጥ አንተ ምናምን ብላ እሷ ደግሞ ልጆቿን ታሳድጋለች። አንተ ኳስ የምትወድ ከሆነ ለምን ኳስ ወደድክ አትልህም። አንተ ኳስ እንታ ያለ እሷ መጽሐፏን ታነባለች። ከዛ የሁለታችሁ ፐርሰናሊቲ መጥቶ እንዲገጥም እንዲቻቻል እንዲገጥም ታደርጋለህ። ከማግባት በፊት ተጠንቅቀህ አግባ። ካገባህ በኋላ ፍቺን አማራጭ አድርገህ አታስቀምጠው። በጣም ወርስ የሆኑ ኬዞች ላይ ግን ሊያሀፕን ሊያደርግ ይችላል።